እሺ ውድ ዩቲዩብ ቻናል ተከታታዮች እንዴት ናቸው? ሰላም ናቸው ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን አለሁኝ። ጓደኞቼ እዚህ ጋር ደግሞ እንግዲህ ፍየል እያበላው ነው። እንግዲህ ግልገሎች ደግሞ በጣም የሚያሳዝኑ ደስ የሚሉ ናቸው። እስቲ ገጠር ቦታ እንደዚህ ድሮ ፍየል ከብቶች እንትን የምትሉ እስቲ እዋቸው በጣም ደስ ይላሉ። እና እንዴት ናቸው? ሰላም ናቸው ወይ ጓደኞቼ? ከኔ ጋር ሁሉ መልካም እግዚአብሔር ይመስገን አለሁኝ። እንግዲህ እቺ ፍየላችን ደግሞ እንግዲህ መንታ በሰላም ወልዳለች። እቺን ትመስላለች፣ በጣም ደስ የሚሉ ናቸው። እቺና እቺ እናቷን ትመስላለች። እቺ ደግሞ ትንሽ የጠቆር ፈንጠቅ ያረገባት ናትና በጣም ደስ ይላሉ። እነኚህ ምግብ እየጀመሩ ነው። እና እንዴት ናችሁ ጓደኞቼ? ሰላም ናችሁ ወይ? ከኔ ጋር ሁሉ መልካም እግዚአብሔር ይመስገን አለሁላችሁ። ወደ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ መልካም እግዚአብሔር ይመስገን አለሁላችሁ። እንግዲህ እንደዚህ ገጠር ትውስ የሚላችሁ ልጆች እንግዲህ የገጠር ልጆች ይሄንን እንድታዩን የላኩላችሁ እንግዲህ እና በጣም ደስ ይል ነበረ። አረብ ሀገር ስንኖር ይሄን ሁላ በጣም ነበር የምንናፍቀው። እና ፈጣሪ የተመሰገነ ይሁን። እንግዲህ ፈጣሪ እዚህ አድርሶናል። ፈጣሪውን እሱ ያቃልላችኋለሁ። ወደ ዩቲዩብ ቻናል ተከታታዮቼ ዩቲዩብ ቻናሌን ሰብስክራይብ እና ላይክ ሼር ማድረግ እንዳትረሱ እላችኋለሁ። ጓደኞቼ በርቱ፣ ባላችሁበት ጠንክሩ። ፈጣሪ ባለንበት ሁላችንም ሰላማችንን ብዝዝት ትርፍርፍ ያድርግልን ያድርጋችሁ እላለሁ ጓደኞቼ። አሁን እንግዲህ ከቀኑ 9 ሰዓት ተኩል ነው። እኛ ጋር አላሁ በር እያለ ነው። አስር ደርሷል እና አላሁ በር እያለ ነው እላችኋለሁ ጓደኞቼ። እና ሰላማችሁ ብዝዝት ተረፍረፈች። ፍየል በጣም ነው ምግብ የምትበላ፣ በጣም ታስደስታለች። እስ ማሻአላ ነች። ሰው አይን ያዝላትና በጣም ደስ ትላለች። በጣም ነው የምትበላው፣ በጣም ደስ ትላለች እላችኋለሁ ጓደኞቼ። እና ምግብ የሚበላ ሰውም ሆነ እንስሳ ምግብ ሲበላ አንድ ነገር ሰጣችሁ፣ ሰውም ምግብ የሰጣችሁትን ጥረግረግ አርቶ ሲበላላችሁ ፍየል ምን በቃ ሁሉም ነገር የሚበላ ነገር ይወደዳልና በጣም ነው የምወዳት፣ ደስ ትለኛለች። እና በጣም ነው ምግብ የምትበላው። ልጆቿም ደግሞ እሷን የመሰሉ ናቸው፣ በጣም ደስ ይላሉ። ፈጣሪ እንግዲህ ያሳድግላት እላችኋለሁ ጓደኞቼ። እና እንዴት ነው የስደት ህይወት እንዴት ይላል ከናንተ ጋር እላችኋለሁ ጓደኞቼ። እንግዲህ እኔም ለ11 አመት ተኩል እንግዲህ ስደት ላይ ነበርኩኝ። አሁን እንግዲህ ደግሞ አገሬ ገብቼ እንግዲህ አሁን ላይ አገሬን ያለሁት እንግዲህ ፈጣሪ ፈቅዶ እንግዲህ እዚህ ስራ ጀምራለሁ እያልኩ ነው። እንግዲህ መድኃኔዓለም ከፈቀደ ደግሞ የሚፈቅዳል፣ ሰው ያስባል እግዚአብሔር ይፈጽማል ነው የሚባለውና ጓደኞቼ በርቱ፣ ጠንክሮ እናንተም ባላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልኝ ጓደኞቼ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከሁላችንም ጋር ይሁን እላችኋለሁ ጓደኞቼ። በርቱ፣ ጠንክሩ፣ እግዚአብሔር ከእናንተ ጋር ይሁን እና ሁሉም ነገር ለበጎ ነው እና ተስፋ አትቁረጡ። አንድ ቀን ያልፋል ሁሉም ነገር። ሁሌም እንግዲህ በስደት ሀገር ሆነን አንቀርም። አንድ ቀንም ቀን አለ ፈጣሪ ፈቅዶ ደግሞ በሰላም ለሀገራችሁ ትበቃላችሁ እላችኋለሁ ጓደኞቼ። ተስፋ እንዳትቆርጡ፣ በርቱ፣ ጠንክሩ። እግዚአብሔር ከእናንተ ጋር ነው። ተስፋ እንዳትቆርጡ እላችኋለሁ ጓደኞቼ። እኔ ራሱ አረብ ሀገር ሆኜ በጣም ከባድ ነበረ የምሰራው ስራ፣ በጣም ይከብዳል። አንድ ቤት ነው የምሰራው እና በቃ 7 ቤተሰብ አስተዳድራለሁ። በቃ ሁሉን ነገር ምግብ እኔ ነኝ፣ ልብስ ማጥበው ማጸዳው፣ ምኑ በቃ ማርያምን በቃ በጣም እደክም ነበረ። ከምንም በላይ ጠዋት 11 ሰዓት ሲሆን ነው የምነሳ። 11 ሰዓት ተነስቼ ቁርስ ሁዝ መሳ ሰርቼ ሻይ አፍልቼ ሳንዱች እንደገና ለልጆቹ በጎን ሰራርቼ እሱን ሁለተኛ ፎቅ ወስጄ እንደገና ልጆቹን ቀስቅሼ አብልቼ ትምህርት ቤት ሸኝቼ ከዛ ስል ጽዳት እገባለሁ። ቤቴ ደግሞ ከአንደኛ እስከ 3ኛ ፎቅ ነው። ማርያምን የኔ ክላሴ ራሱ 3ኛ ፎቅ ላይ ነው። እና በቃ እነሱን ትምህርት ቤት ሸኝቼ ጽዳት ነው የምገባው። ልክ ስጨርስ በቃ አንድ ብርጭቆ ሻይ ራሱ ለመጠጣት ከአንድ ሳንዱች ጋር ጊዜ የለኝም። በቃ ቶሎ ጨርሼ ምግብ ልሰራ እገባለሁ። ልክ እኔ ምግብ ሰርቼ ገና ሊደርስ ሲል ወይም ሲደርስ ወይም ሳይደርስ ይመጣሉ ከትምህርት ቤት። ከዛ እንደገና እነሱን አበላልቼ ልብሳቸውን ቀያይሬ ልብሳቸውን ወደ ላይ ወስጄ ስል
ከዛን ምሳቸውን እንትን ብዬ ስል ቡና መክሪብ ይደርሳል። ከዛን ቡና አፍልቼ እንደገና የትምህርት ቤት ልብስ አጣጥቤ ተኩሼ ሰውየውን ምደወር ምናምን አጣጥቤ ተዋኩሼ ስል መክሰስ ይደርሳል። መክሰስ ሰርቼ መክሰስ አበላልቼ እንደገና ደግሞ አንዳንድ ልጆች ያበለሻሹትን ነገር አስተካክዬ ስል ከዛ እንደገና ደግሞ እራት ይደርሳል። እራት እሰራለሁ እና በጣም ከባድ ነበር። ማርያም ብዙ ጊዜ ተስፋ የምቆርጥበት ሰዓት ነበርና ግን ፈጣሪ የተመሰገነ ይሁን። ሁሉም ነገር ለበጎ ነው። ሁሉንም አልፌ አሁን በሀገሬ ከቤተሰቦቼ ጋር ያለሁት እግዚአብሔር የተመሰገነ ይሁን። እንግዲህ ፈጣሪ ደግሞ ሁሉም ነገር ለበጎ ነው ይባላልና ሰው ተስፋ እንዳቆርጡ ነው የምላችሁ ጓደኞቼ። ምክንያቱም አንድ ቀን ያልፋል፣ የማያልፍ ቀን የለም እላችኋለሁ ጓደኞቼ። ተስፋ እንዳትቆርጡ፣ በርቱ፣ ጠንክሩ። እግዚአብሔር ባላችሁበት ሰላማችሁን በዝዝት ትርፍርፍ ያድርግልኝ ያድርግላችሁ እላችኋለሁ ጓደኞቼ። በርቱ፣ ጠንክሩ። ሁላችሁም ችላ አትበሉ። ሰብስክራይብ እየተደራረጋችሁ ላይክ ሼር ያደረጋችሁ ሁላችሁም እደጉ እላችኋለሁ ጓደኞቼ። በደንቡ ማደግ አለባችሁ። በርቱ። መልካምነት ለራስ ነው። መልካም ሰው እንሆን እላችኋለሁ ጓደኞቼ። ምክንያቱም እኛ ከበረታን ሁሉንም ነገር እንችላለን። የማንችለው ነገር የለም እላችኋለሁ ጓደኞቼ። በርቱልኝ፣ ጠንክሩልኝ እና አንድ ቀን ያልፋል። ሁሉም ነገር ለበጎ ነው እላችኋለሁ ጓደኞቼ። በርቱ፣ ጠንክሩ። እግዚአብሔር ከሁላችንም ጋር ይሁን እና ተስፋ እንዳቆርጡ እላችኋለሁ ውዶቼ። ወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላማችሁ ብዝዝት ይበልልኝ፣ ተረፍረፍ ይበልልኝ። እና በጣም ደስ ይላል። እንግዲህ እናትና ልጅ ናቸው። እቺኛ በቃ እሷን ነው የምትመስለው። እቺኛዋ ደግሞ ትንሽ ተቆር ትላለች። እቺ እየጠባች ነው። እቺ ደግሞ አብራት እየቀሙ እያረገች ነው። እና ይሄን ይመስላል ውድ ዩቲዩብ ቻናል ተከታታዮች። ሰላማችሁ በዘዘት ተረፍረፍ ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እንዳትረሱ እላችኋለሁ ጓደኞቼ። በቅንነት እወዳችኋለሁ። ሰላማችሁ በዘዘት ተረፍረፍ ይበልልኝ። ተስፋ እንዳትቆርጡ። እቺ ደግሞ እንግዲህ ሚጥጥዬ ነች ገና ይውላችሁ እየበላች ነው። እዛው ያ የእናቷን እያየች እየበላች ነው። አሁን ነው ገና አልቆዩም ከተወለዱ። የእናቷን እያየች አብራ እየበላች ነው እላችኋለሁ ጓደኞቼ። እንግዲህ ባርቱ። ሰላማችሁ በዘዘት ተረፍረፍ ይበልልኝ። እወዳችኋለሁ። መልካም ቀን፣ የተባረከ የተቀደሰ ይሆንላችሁ።